ሰላም ጤና ይስጥልኝ የኪድስ ሄልዝ ቤተሰቦች። አንድ ህፃን ከ2 ሳምንት በላይ የቆየ ቢጫነት ካለው መጠበቅ አይገባም። ምክንያቱም ይህ ችግር ህይወቱን አደጋ ላይ ሊጥል ይችላል። ዶክተር ሳላምላክ ነኝ፣ የህፃናት ቀዶ ህክምና ስፔሻሊስት ሐኪም። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። ይህ ኪድስ ሄልዝ ቲዩብ ቻናል ነው። በዚህ ቻናል የተለያዩ የልጆች የጤና ጉዳዮች፣ ምክሮች እና የጥንቃቄ መልእክቶች ይለቀቁበታል። ቤተሰብ እንድትሆኑ ከወዲሁ ግብዣችን ነው። አዲስ የተወለደ አራስ ህፃን ቢጫ ሊሆን ይችላል። በህክምና ኒዮናታል ጃውንዲስ እንለዋለን። እናም እንደ ምክንያቱና የቢጫነቱ መጠን ቢለያይም በጥቂት ቀናት ውስጥ በህክምና ወይም ደግሞ ያለ ህክምና ሊጠፋ ይችላል። ነገር ግን አንዳንድ ጊዜ ከ2 ሳምንት በላይ ሊቆይ ይችላል። እንደዛ ከሆነ ይህ ችግር በቀላሉ የሚታለፍ ችግር አይደለም። ምክንያቱም የዚህ ቢጫ መሆን አንዱና ከባዱ ምክንያት ቢሊያሪ አትሬዥያ ሊሆን ይችላል። ይህም የሐሞት ፍሰት መንገዶችን በመዝጋት ጉበትን በፍጥነት ከጥቅም ውጭ ሊያደርስ የሚችል ችግር ነው። በጊዜው ካልታወቀና ካልታከመ ውጤቱ የከፋ ሊሆን ይችላል። በዚህ ችግር ዙሪያ ሰፋ ያለ ማብራሪያ በዚህ ቪዲዮ ያገኛሉ። መጨረሻ ላይ አንድ ህፃን ይህ ችግር ኖሮት በትክክል ከታከመ ሙሉ በሙሉ የመዳን ዕድሉ ምን ያህል እንደሆነ ከዚህ በፊት የተሰሩ ጥናቶችን እናጋራለን። እስከ መጨረሻው ተከታተሉን። በዚህ ጉዳይ ጥያቄ ካላችሁ ኮመንት ቦክስ ላይ አስቀምጡልን፣ ምላሽ እንሰጥበታለን። ወደ ዋናው መረጃ ከመሄዳችን በፊት የአንድን ልጅ ታሪክ እናስቀድም። አንዲት እናት እንዲህ ትጠይቃለች። ሰላም ዶክተር፣ ልጄ ከተወለደ 1 ወር ሆኖታል። ከ9 ቀን ጀምሮ ህክምና እየተከታተለ ነው። የምርመራ ውጤቱ ቢሊያሪ አትሬዥያ ያሳያል። ሰርጀሪ ሊያስፈልገው ይችላል ብለውኛል። ምን ይሻለኛል? የሚል ነበር። ይህ ጥያቄ የብዙ ወላጆች ጥያቄ ነው ብዬ አምናለሁ። በተለይ ከዚህ በፊት ካጋጠሙን ታካሚዎች የሚነሱ በጣም ከባባድ ጥያቄዎች መካከል ለምሳሌ ይህ ችግር ማለት ምን ማለት ነው? በእኛ ስህተት የመጣ ነው ወይ? ምን ብናደርግ ይሻላል? ቀጥሎ ምን ሊሆን ይችላል? ወዘተ የሚሉ ጥያቄዎች። ስለዚህ የዚህ ቪዲዮ ዋና ዓላማ እነዚህ ጥያቄዎችን ለመመለስ እና ከዚህ በታች ለሚነሱ ጥያቄዎችን ምላሽ ለመስጠት ነው። ለምሳሌ ሁኔታውን ለመረዳት ምን አይነት ምልክቶች እንደሚኖሩት፣ እንዴት እንደሚታረዳቸዋል ብለን እናስባለን። ቢሊያሪ አትሬዥያ ማለት አዲስ በሚወለዱ ህፃናት ላይ የሐሞት ቦይ ወይም ቢሊያሪ ዳክትስ ችግር ሲሆን ከጉበት ቆሻሻን ለማስወገድ የሚረዱ የሐሞት ቱቦዎችን ሲዘጉ ወይም ደግሞ ሳይፈጠሩ ሲቀሩ የሚከሰት ችግር ነው። ይህም ሐሞት በጉበት ውስጥ ተመልሶ እንዲጠራቀም ያደርጋል። ከዛም አልፎ ወደ ሰውነት ይሰራጫል። ከዛ የተለያየ ሰውነታችን ክፍል ቢጫ ይሆናል። ለዛም ነው የመጀመሪያው ምልክት ከዓይን ጀምሮ የተለያዩ የሰውነት ክፍሎች ቢጫ የሚሆኑት። በጊዜ ሂደት ጉበት ላይ ጉዳት በማድረስ ጠባሳን ያስከትላል። ከዛም ጉበትን ሙሉ በሙሉ ከጥቅም ውጭ ያደርጋል ማለት ነው። በነገራችን ላይ ሐሞት በጣም ብዙ ጥቅሞች አሉ። ለምሳሌ ስብንና ሌሎች ምግቦችን ለመፍጨትና ቆሻሻን ለማስወገድ የሚረዳ ከጉበት የሚመረት ፈሳሽ መሆኑን መረዳት ያስፈልጋል። ከዚህ በተጨማሪ ለደም መርጋት የሚረዱ ቫይታሚኖች እንዲመጠጡም ያደርጋል። ስለዚህ በተዘጋ የሐሞት ቦይ ምክንያት በትክክል መፍሰስ በማይችልበት ጊዜ ከላይ የጠቀሱት ጥቅሞችን ሰውነታችን ማግኘት አይችልም ማለት ነው። ከዛም በተጨማሪ ከሰውነት መወገድ የነበረባቸው ኬሚካሎች ጉበት ላይ ይጠራቀማሉ። ከዛም ጉበት እንዲያብጥና እንዲጎዳ ያደርጋል። በመጨረሻም ካልታከመ ጉበት ሙሉ በሙሉ ሊደክም ይችላል። ስለ መንስኤው ለማውራት ትክክለኛ መንስኤው በትክክል አይታወቅም። ይሄ ነው ለማለት ያስቸግራል። እንደ ምክንያት የሚጠቀሱ ብዙ መላምቶች አሉ። እነዚህም በዚህ መግለጹ ተገቢ አይደለም። ነገር ግን እንደ ወላጅ ወይም ደግሞ እንደ ጤና ባለሙያ ማወቅ የሚገባን ነገር በእርግዝና ወቅት ወላጆች ካደረጉት ወይም ካላደረጉት ነገር ጋር የሚገናኝ ችግር እንዳልሆነ መረዳት ያስፈልጋል። ከዘር የሚተላለፍ ወይም ደግሞ ተላላፊ ችግርም አይደለም።
እንደ ወላጅ እንደ ባለሙያ ችግሩን ቀድሞ ለማወቅ ምልክቶችን ማወቅ በጣም አስፈላጊ ነገር ነው። በተለይ ከ2 ሳምንት በላይ የቆየ የአይን የቆዳ ቢጫ መሆን እንዲሁም ደግሞ ከዚህ ጋር ተያይዞ የሰገራ መንጣት፣ መገርጣት፣ ጠቆር ያለ ኮካ የመሰለ ሽንት፣ እነዚህ 3ቱ አይነተኛ ምልክቶች ናቸው። ከዛ በኋላ ህመሙ የባስና ጉበት ላይ ጉዳት ሲደርስ ተጨማሪ ምልክቶች ይኖራሉ። የሆድ መነፋት እንዲሁም ደግሞ የሰውነት ክብደት አለመጨመር፣ የደም መርጋት ችግር፣ የእግር እብጠትና ሌሎች ተያያዥ ምልክቶች ሊኖሩ ይችላሉ። ከላይ የጠቀሱት ምልክቶችን ካየም በኋላ የመጀመሪያው ምርመራ መደረግ ያለበት ይህ ችግር አለባቸው የለበት የሚለው ነው። ሌላው ደግሞ ሌሎች ችግሮች መኖር አለመኖራቸው የሚያረጋግጡ ምርመራዎች ያስፈልጋሉ። ጉበት ላይ ምን ያክል ጉዳት ማድረሱን ለማወቅም የሚረዱ ምርመራዎች ይደረጋሉ። ለምሳሌ ያክል የደም ምርመራ በተለይ የቢሊሩቢን መጠን የምንለው ከሐሞት ጋር የተገናኘ እንዲሁም ደግሞ የደም መርጋት ችግር መኖር አለመኖሩን ለማወቅ የሰውነት የፕሮቲን መጠንን ለማወቅ የሚያግዙ ምርመራዎች ያስፈልጉታል። ከዛ በተጨማሪ የሆድ አልትራሳውንድ በብዛት ችግሩን ያሳያል። በአልትራሳውንድ ካልታየ ሌሎች አጋዥ ምርመራዎች ሊያስፈልጉ ይችላሉ። ችግሩ ከተረጋገጠ በኋላ ብቸኛ ህክምናው ቀዶ ህክምና ነው። ይሄም ፕሮሲጀር ካሳይ ፕሮሲጀር ይባላል። ያ ማለት በቀላል መንገድ ለማስረዳት በተፈጥሮ ያልተፈጠረውን የሐሞት ቱቦዎች ወይም ቦዮች ከትንሽ አንጀት የተወሰነ ክፍል በመውሰድ ከጉበት ጋር እንዲገናኝ በማድረግ የመተካት ሂደት ነው። ሐሞት እንዲፈስ ለማድረግ አዲስ መንገድ መፍጠር ማለት ነው። በምርመራ ከተረጋገጠ ከ3 ወር ወይም ደግሞ ከ90 ቀናት ዕድሜ በፊት በትክክል ከተሰራ ውጤቱ አሪፍ ይሆናል። ከዛ በኋላም ቢመጡ እንዲሁም ደግሞ ጉበት ሙሉ በሙሉ ካልተጎዳ ሰርጀሪው መሰራቱ የማይቀር ነገር ነው። ነገር ግን ጉበት ሙሉ በሙሉ ከተጎዳ የመጨረሻ ደረጃ ላይ ከደረሰ የመጨረሻው ህክምና የሚሆነው የጉበት ንቅለ ተከላ ይሆናል ማለት ነው። የህክምና ውጤቱ ምን ይመስላል? በጣም ወሳኝ ጥያቄ ነው። እንደዚህ ችግር ያላቸው ህፃናት ከሰሩ በኋላ ውጤቱ ምን ይመስላል? ለዚህ ችግር የሚሰራ ቀዶ ህክምና ላለፉት ተከታታይ 30 ዓመታት በተሰሩ ጥናቶች ከጊዜ ወደ ጊዜ ለውጥ በማምጣት አሁን የደረሰበት ደረጃ በጣም አሪፍ የሚባል ነው። ለውጤቱ መሳካት ብዙ ተያያዥ ጉዳዮች አሉ። ለምሳሌ ለመውሰድ የልጁ ዕድሜ ኦፕሬሽን በሚሰራበት ጊዜ ያለው ዕድሜ፣ ከተሰራ በኋላ የሐሞት ፍሰቱ ምን ይመስላል የሚለው፣ የጉበት መጠኑ፣ የጉበት ጤናው፣ የጤንነት ሁኔታው፣ የባለሙያዎች ልምድ ራሱ ወሳኝ ፋክተር ወይም ወሳኝ ነገር ነው። ጃፓን ላይ በተሰራ ጥናት ከ60 ቀናት በፊት ከተሰሩ ህፃናት ያለምንም ችግር 10 ዓመታቸውን ያከበሩ ህፃናት ከ170% መድረሳቸውን ያሳያል። በአውሮፓ ሀገራት ለምሳሌ ዩኬ ከ40 እስከ 50%፣ በፈረንሳይ 70%፣ እንዲሁም ዩኤስ ላይ ግን 25% ያሳያል። በነገራችን ላይ እነዚህ የተጠኑ በሀገራችን የተጠና ጥናት ብዙም የለም። የመጀመሪያ ችግሩን መለየትና አስፈላጊውን ህክምና እንዲያገኙ ማድረግ ተገቢ ነው። ምክንያቱም በባህል ሌሎች ህክምናዎች እየተደረጉ እያየን ነው። በተለይ ባለሙያዎች የሚሰጡትን የህክምና ምክሮችን በጥብቅ መከታተል ተገቢ ነው። በዚህ ችግር የህክምና ውጤት መሳካት ወሳኙ ነገር ጊዜ ነው። ጊዜው ሳያልፍ ማሳከም ያስፈልጋል። ከህክምና በኋላ መደበኛ ክትትልና ምርመራዎችን በተገቢው ጊዜ ማድረግ ተገቢ ነው። ስለዚህ በዚህ ጉዳይ ጥያቄ ካላችሁ ኮመንት ቦክስ ላይ አስቀምጡልን፣ ምላሽ እንሰጥበታለን። በሌሎች መረጃዎች በቀጣይ ቪዲዮ እንገናኝ። ይህ ኪድስ ሄልዝ ቲዩብ ቻናል ነው። እኔም ዶክተር ክሳላ አምላክ ነኝ፣ የህፃናት ቀዶ ህክምና ስፔሻሊስት ሐኪም። በቀጣይ እንገናኝ።